Iran's supreme leader, Ayatollah Sayyid Mojtaba Khamenei, has issued a defiant warning, making it clear the country will not back down on its nuclear and missile capabilities. አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረስ ብለናል ውድ የክብር እንግዶቻችን። የትዕቢት ማማ ሰማይ ቢነካም መሰረቱ ግን ካልጠነከረ መናዱ አይቀሬ ነው እንዲሉ ዛሬ በዓለም ፖለቲካ መድረክ ላይ ለዓመታት የገነኑ ኃይሎች የስልጣን ፀሐያቸው እየጠለቀች የታሪክ ሚዛኑም ወደ አዲስ አቅጣጫ ያጋደለ ያለበትን ወሳኝ ምዕራፍ እያየን ነው። በጉልበትና በጫና ዙፋናቸውን ያደላደሉ የሌሎችን ድምጽ በማፈን የክብር ማማ ላይ የወጡ መሪዎች የዛሬ ምሽቱ ነፋስ አቅጣጫውን ቀይሮባቸዋል። የነበራቸው ወታደራዊ የበላይነት ጥያቄ ውስጥ ወድቆ የቅርብ አጋሮቻቸውም ሳይቀሩ አቋማቸውን ሲቀይሩ ዛሬ በታሪክ አውድማ ላይ በብቸኝነትና በጭንቀት ቆመው የውሳኔያቸውን ውጤት ለመቀበል እየተቃረቡ ነው። እነሆ ለዚህም እንደማሳያ ምሽቱን ከነጩ ቤተ መንግስት ሰበር መረጃ ተሰምቷል። ፕሬዝዳንት ትራምፕ ከኢራን ጋር የነበረው ጦርነት መጠናቀቁን ለኮንግረስ አሳውቀው የጦርነቱ ምዕራፍ ተዘግቷል። የመካከለኛው ምስራቅን ሰማይ አጨልሞ የነበረው የጦርነት ዳመና በድንገተኛና ተስፋ ሰጪ ክስተት ተገፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሲካሄድ የነበረው ከፍተኛ ውጥረትና ወታደራዊ ግጭት በይፋ መጠናቀቁን አስታውቀዋል። ፕሬዝዳንቱ ይህንን ታሪካዊ ውሳኔ በጦርነት ስልጣን ውሳኔ አሊያም ዋር ፓወርስ ሪዞሉሽን መሰረት ለሕግ አውጪው አካል ኮንግረስ በደብዳቤ አሳውቀዋል። ትራምፕ አክለውም ውጊያው በሆነ ምክንያት ዳግም የሚያገረሽ ከሆነ በሕጉ የተቀመጠው የ60 ቀናት የጦርነት ጊዜ ገደብ በአዲስ መልክ መቆጠር እንደሚጀምር አስታውቀዋል። ቴህራን በዛሬው ዕለት በፓኪስታን አሸማጋይነት አዲስ የመደራደሪያ ነጥብ ለዋሽንግተን ልካ ነበር። ይሁን እንጂ በዚህ የኢራን የሰላም ጥሪ ፈጽሞ ደስተኛ እንዳልሆኑ ፕሬዝዳንት ዶናልድ ትራምፕ በይፋ ገልጸዋል። በጉዳዩ ላይ ጠንከር ያለ መግለጫ የሰጡት ዶናልድ ትራምፕ የኢራንን መንግስት ውስጣዊ ይዞታ ክፉኛ ተችተዋል። እንደሳቸው ገለጻ የኢራን ከፍተኛ አመራር በርስ በርስ ሽኩቻ እየታመሰና መግባባት አቅቶት እየተከፋፈለ ሲሆን ማዕከላዊ የእዝ ሰንሰለቱም ሙሉ በሙሉ ፈርሷል ሲሉ ስርዓቱን አጣጥለውታል። ትራምፕ አክለውም በኢራን የኒውክሌር ፕሮግራም ላይ የማያወላዳ አቋም በማንጸባረቅ ኢራን ለኒውክሌር ፕሮግራም ያበለጸገችውን ዩራኒየም በገዛ ፈቃዱ አሳልፋ የማትሰጠን ከሆነ እኛ በሆነ መንገድ በራሳችን ኃይል አስገድደን እንወስደዋለን ሲሉ የምሕረት የለሽ እርምጃ ማስጠንቀቂያን አስተላልፈዋል። በሌላ በኩል ዛሬ በመካከለኛው ምስራቅ ምድር የሚሰማው ፖለቲካዊ ነጎድጓድ የዓለምን ካርታ ሊቀይር የሚችል እሳቤን የሰነቀ ነው። ከአለት ከጠነከረችው ቴህራን ከእንግዲህ በክልሉ ያሉ የሃያላን አጋሮች ሰላም አያገኙም የሚል ለቤተ መንግስታት ትልቅ ስጋት የሆነ ማስጠንቀቂያ ተደምጧል። ቴህራን ቁርጡን አሳውቃለች። ማንኛውም በሷ ላይ የሚሰነዘር ጥቃት በሁለትዮሽ ፍጥጫ ብቻ አይገደብም፣ ይልቁንም የዲፕሎማሲውንና የጦር ሜዳውን በማስፋት ለዓመታት በአሜሪካ ጥላ ስር ተጠልሎ የነበሩ የክልሉ ገዢዎችና ነገስታት ህልውናቸው አደጋ ላይ እንደሚወድቅ አስጠንቅቃለች። ወዲህ ደግሞ የዋይት ሃውስን ግድግዳ ያናወጠ ሚስጥራዊ መረጃ ዛሬ ምሽት ይፋ ሆኗል። አዳዲስ ወታደራዊ ግምገማዎች እንደሚያሳዩት የኢራን የረቀቁ ሚሳኤሎችና ድሮኖች በክልሉ በሚገኙ 100 የአሜሪካ ስልታዊ ማዕከላት ላይ የማይመለስ ጉዳት ማድረሳቸው ተሰምቷል። ክቡራትና ክቡራን የእነዚህን ሁሉ ዓለምን ባንድ እግሩ ያቆሙ ክስተቶች ዝርዝር መረጃን አሁን ይዘንላችሁ እንቀርባለን። እስከ መጨረሻው አብራችሁን ቆዩ። ለዚህ መረጃ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ግብዣዬ ነው። There are a few points we must observe, very important ones. First and foremost, we as a people must maintain our unity. ከቴህራን በተከታታይ የወጡ ያሉትን የጦርነት ማስጠንቀቂያዎች ተከትሎ የፋርስ ባህረ ሰላጤ ከመቼውም ጊዜ በላይ በከፍተኛ ውጥረት ውስጥ ገብቷል። ኢራን ለመካከለኛው ምስራቅ የአሜሪካ ጦርና የደህንነት መሰረተ ልማቶችን ለሚያስተናግዱ የአረብ ገዢዎች ቀጥተኛና ከባድ መልእክትን አስተላልፋለች። በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ አባል የሆኑት ማህሙድ ናባቪያን በሰጡት ግልጽ መግለጫ በኢራን ከፍተኛ አመራሮች ላይ የሚሰነዘር ማንኛውም ጥቃት አንዳቸውም የአረብ ነገስታትም ሆኑ በክልሉ ያሉ ቤተ መንግስቶቻቸው ሰላም እንዳያገኙ ይደረጋል ብለዋል።
ሁሉም ተወግደው ወደ ሲኦል ጥልቅ ይላካሉ ሲሉ ዝግጅታቸውን አሳውቀዋል። ማስጠንቀቂያው የባህረ ሰላጤው ሀገራት በአሜሪካ ጦር የሚመሩትን ወታደራዊ ሰፈሮች በአስቸኳይ እንዲዘጉ፣ ይህ ካልሆነ ግን እርምጃ እንደሚወሰድባቸው ያሳሰበ ነው። ይሄ ኢራን ቁጣ የተቀሰቀሰው የአሜሪካ ማዕከላዊ እዝ ሴንትኮም ምክትል አዛዥ አድሚራል ብራድሌ ኩፐር ለፕሬዝዳንት ዶናልድ ትራምፕ በኢራን ላይ ስለሚወሰድ የመጨረሻ እርምጃ አሊያም ፋይናል ብሎ ወታደራዊ እቅድ ገለጻ ማድረጋቸውን ተከትሎ ነው። እቅዱ ቴህራን ላይ ጫና ለመፍጠር የታለመ ኃይለኛ የጥቃት ማዕበልን ያካተተ መሆኑን ተዘግቧል። የኢራን ኤሮስፔስ ኃይል አዛዥ ማጅድ ሙሳቢ በበኩላቸው በክልሉ በሚገኙ ወታደራዊ ሰፈሮች ላይ የሚደርሰው ጥፋት በስትራቴጂካዊ የባህረ ሰላጤ ውሃዎች ውስጥ በሚንቀሳቀሱ የአሜሪካ ጦር መርከቦች ላይ የሚደርሳል በማለት አሜሪካን አስጠንቅቀዋል። በተመሳሳይ ሰዓት እስራኤል ከፍተኛ የጥንቃቄ ደረጃ ላይ የምትገኝ ሲሆን ከኢራን ጋር ወደ ግልጽ ግጭት ለመግባት ወታደራዊ ዝግጅቷን እያፋጠነች መሆኗን የእስራኤል ባለስልጣናት አረጋግጠዋል። ይህ መረጃ በቀጠናው ያለው የጂኦፖለቲካዊ መልክዓ ምድር በከፍተኛ ሁኔታ የሚቀይር ነው። ውድ አድማጮች፣ ከዚህ ክስተት የምንገነዘባቸው ሶስት ዋና ዋና ነጥቦች አሉ። ኢራን የአሜሪካን ጦር ለሚያስተናግዱት እንደ ሳውዲ አረቢያ፣ ኳታር፣ ባህሬንና ኤምሬትስ ላሉ ሀገራት የሰጠችው ማስጠንቀቂያ አገራቱን በሁለት እሳት መሃል ጥሏቸዋል። አሜሪካን ማስወጣት የራሳቸውን ደህንነት አደጋ ላይ ሲጥል፣ ማቆየት ደግሞ የኢራን ኢላማ ያደርጋቸዋል። በአሜሪካ በኩል የመጨረሻ እርምጃ የተባለ ወታደራዊ እቅድ መዘጋጀቱና በኢራን በኩል የባለ ብዙ ግንባር ጥቃት ዛቻ መሰማቱ የዲፕሎማሲያዊ ድርድሮች ቦታቸው ሙሉ ለሙሉ ለኃይል መፍትሄ እየለቀቁ መሆኑን ያሳያል። ግጭት ቢነሳ ጦርነቱ በኢራንና አሜሪካ እስራኤል መካከል ብቻ ሳይሆን ኢራን ያሏትን ተኪ ታጣቂዎች አሊያም ፕሮክሲ በመጠቀም መላውን የመካከለኛው ምስራቅ አካባቢና የዓለም አቀፍ የንግድ መስመር የሆነውን የሆርሙዝ ወሽመጥን ምስቅልቅል ውስጥ እንደሚከተው አመላካች ነው። A major revelation has shaken Washington, as fresh assessments suggest Iran's strikes may have inflicted deep, possibly irreparable damage on U.S. military infrastructure across the region. በሌላ በኩል ዋሽንግተንን ያስደነገጠና ያናወጠ ትልቅ መረጃ ይፋ ሆኗል። አዳዲስ ግምገማዎች እንደሚያሳዩት የኢራን ጥቃቶች በክልሉ በሚገኙ የአሜሪካ ወታደራዊ መሰረተ ልማቶች ላይ ጥልቅና ምናልባትም የማይመለስ ጉዳት አድርሰዋል። እንደ አርቲ ኒውስ ዘገባ የአሜሪካ ከፍተኛ ብሔራዊ ደህንነት ተንታኞችን ጠቅሶ በወጣው መረጃ መሰረት የኢራን ጥቃቶች ከ100 በላይ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ ሲሆን ይህ አስደንጋጭ ክስተት የጉዳቱን መጠን ትልቅ ጥያቄ ውስጥ ከቶታል። በተናጠል ኤንቢሲ ኒውስ በወጣው ሰፊ ዘገባ የኢራን ጥቃቶች በባህረ ሰላጤው ውስጥ በሚገኙ የአሜሪካ ወታደራዊ ሀብቶች ላይ በቢሊዮን የሚቆጠር ዶላር ኪሳራ ማድረሳቸውን አረጋግጧል። ጉዳዩን በቅርበት የሚያውቁ 6 የውስጥ ምንጮች ለኤንቢሲ እንደተናገሩት አውሮፕላን ማረፊያዎች፣ የላቁ የራዳር ሲስተሞች፣ አውሮፕላኖች፣ የእዝ ማዕከላት፣ መጋዘኖችና የሳተላይት መገናኛ ተቋማት በከፍተኛ ሁኔታ ተመተዋል። ይህ ጉዳት በመካከለኛው ምስራቅ በሚገኙ በርካታ ሀገራት ላይ የተከሰተ መሆኑ የኢራንን የመልሶ ማጥቃት እርምጃ ምን ያህል ሰፊ መልክዓ ምድራዊ ተደራሽነት እንደነበረው በግልጽ ያሳያል። በኤንቢሲ ኒውስ ዘገባ መሰረት በትራምፕ አስተዳደር በኩል ምን ያህል ጉዳት ለሕዝብ ይፋ እንደተደረገ ምርመራ እየተካሄደ ነው። ይሁን እንጂ የተጎዱትን ወሳኝ መሰረተ ልማቶችን ለመጠገን ብቻ እስከ 5 ቢሊዮን ዶላር ሊወጣ እንደሚችል ተገምቷል። ይህ ክስተት የቀጠናውን የኃይል ሚዛን በእጅጉ ያናወጠና አሜሪካን ለከፍተኛ ኪሳራ የዳረገ ታሪካዊ ክስተት ሆኖ ተመዝግቧል። ይህ መረጃ እንደሚያሳየው የቀጠናው ጦርነት ወደ ትልቅ ደረጃ የተሸጋገረ ሲሆን የአሜሪካ ወታደራዊ የበላይነት ፈተና ውስጥ መግባቱንና ከፍተኛ ኢኮኖሚያዊና ቴክኖሎጂያዊ ኪሳራ ማስተናገዱን ያመለክታል። ይህ በእንዲህ እንዳለም የኢራን አዲሱ የበላይ መሪ አያቶላ ሰይድ ሙጅተባ ካሚኔም አገራቸው በኒውክሌርና በሚሳኤል አቅሟ ላይ እንደማትደራደር ጠንካራ ማስጠንቀቂያን ሰጥተዋል። አዲሱ መሪ በትራምፕ አስተዳደር በኩል የሚደረገውን ጫና በመቋቋም የኢራንን ስትራቴጂካዊ ፕሮግራሞች ለመጠበቅ ቃል የገቡ ሲሆን በፋርስ ባህረ ሰላጤ ውስጥ ለአሜሪካኖች የሚገባቸው ብቸኛው ቦታ በባህሩ ግርጌ እንደሆነ በመናገር ጠንካራ የቃላት ጦርነት ከፍተዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የተባበሩት አረብ ኤምሬትስ ከኦፔክ መውጣቷን ታላቅ ነገር ሲሉ ገልጸውታል። ይህም የጋዝና የነዳጅ ዋጋን ለመቀነስ እንደሚረዳ አስረድተዋል። ትራምፕ በኢራን ላይ የተጣለውን የባህር ላይ እገዳ ድንቅ ስራ ብለው የገለጹ ሲሆን ኢራን እጅ እስክትሰጥ ድረስ ጫናው ተጠናክሮ እንደሚቀጥል አክለዋል።
ኢራን በሆርሙዝ የባህር ወሽመጥ ላይ ያወጣችው አዲስ መመሪያ የቀጠናውን የኢኮኖሚና የደህንነት ሚዛን የሚፈትን ነው። በዚህ መመሪያ መሰረትም ከወሽመጡ የሚገኘው የገንዘብ ገቢ በኢራን ሪያል ብቻ መሰብሰብ አለበት። በኢራን ላይ ማዕቀብ የጣሉ ወይም ንብረቷን ያገዱ ሀገራት ወሽመጡን ለማለፍ ከፍተኛ ካሳ እንዲከፍሉም ይጠይቃሉ። ሶስተኛው የኢራን የጦር ኃይሎች ጠቅላይ እዝ በወሽመጡ ውስጥ ለሚደረጉ ማናቸውም እንቅስቃሴዎች የበላይ ባለስልጣን ሆኖ ተሰይሟል።